ኩል የምትኳሉ እህቶች እኔም አለሁበት ምክንያቱም ያለፍኩበት ስለሆነ እኔም እኳል ነበረ። በእርግጥ እንዲያምርብን ነው አይደለም እንኳለው ግን አይደለም እናቶቻችንም ቢሆኑ በልጅነታችንም የሚኩሉን ለምንድነው ስንላቸው ላይነ ጥራት ነው ይሉናል። ግን ደግሞ አውቀው ነው አይደለም አውቀው ነው ማለት እነሱ ያዋረሱን ነው እኛ አይገባንም እንጂ እንደዛ ነው። ኩል ግን ማለት በአጠቃላይ ኩል ብቻ ሳይሆን ሜካፕ የተባሉ ነገሮች ይሄ አይላሽ ምናምን እግዚአብሔር ይመስገን እኔ በርግጥ ብዙ ሜካፖች ብጠቀምም ይሄ አይላሽ ምናምን አልወድምና በጣም ነው የሚቀፈኝ። ጥፍርና አይላሽ አላደረኩም ሌሎችን ብጠቀምምና የምትጠቀሙ ሴቶች ውበታችን ይሄኛው ማንነታችን ነው። ምክንያቱም እኔ አሁን እንደው ፎቶ ባሳያችሁ ደስ ይለኝ ነበር ሌላ ጊዜ ያሳያችኋለሁ። ምክንያቱም አሁን ሳየው በጣም ነው ምስቀው ራሴን ሳየው ፎቶውን በፊቱንና ያሁኑንና ኮንፊደንስ ያለኝ ግን አሁን ላይ ነው። ምክንያቱም ሙሉ ሰው ነኝ አሁን። ምክንያቱም ያኔኮ ወይኔ ጸጉሬ ወለቀ ሜካፔ ጠፋ ተበላሸ ምናምን በጣም ሰቀቀን ወይኔ በተለይ ዝናብ ሲዘንብማ ምክንያቱም የገጠማችሁ ሴቶች ታቁታላችሁ እና ኮንፊደንስ አይሰማችሁም ሜካፕ ስትጠቀሙ እና የምትጠቀሙ በአጠቃላይ ኩል ላይ ነው ያተኮር ነው። በእርግጥ ዛሬ ግን ሁሉንም ነው በአጠቃላይ እንዲትተው እየነገርኳችሁ ያለሁትና ታው ይሄው ጥፍርም የለብኝም እንደምታዩት እና እኔ ማለት ኮንፊደንስን በጣም ነው የምወደው። አሁን ላይ ገጠመኙን ሳቀርብ ፍርሃት ምናምን ካሜራ ስለምፈራ ነው እሺ እንጂ ኮንፊደንስ ከካሜራ ጀርባ አለኝ እሺ። ይሄንን ነው ልላችሁ የምፈልገው። እናም አትኳሉ አትጠቀሙ። አንድ ቀን እስኪ ሳትጠቀሙ ውጪ ማለት ነው። ከዛ የሚሰማችሁን ስሜት ምናልባትም አንድ ቀን ወጣችሁ ኮሜንት ልታደርጉልኝ ትችላላችሁ። ዛሬ እኮ ወጣን እንደዚህ ምናምን ልትሉ ትችላላችሁ እና ኮሜንት ላይ ያው ጠብቃለሁ አስተያየታችሁን። ለውበት ነው ወይስ ለምንድን ነው የምንጠቀመው የሚለውንና ኩል ከፈለግን መንፈሳዊ ኩል መጽሐፍ ቅዱስ ላይ ራእየ ዮሐንስ ላይ ያው ቁጥሩን ባላስታውስም አለ መንፈሳዊ ኩል ከፈለጋችሁ እኔ እሰጣችኋለሁ ነጩንም ልብስ እንድታዩበት እሰጣችኋለሁ ብሎናልና ጌታችን። ያ ማለት መንፈሳዊ ኩል ቅባ ቅዱስ አለ። ቅባ ቅዱስ ተቀብታችሁ መውጣት እኮ ነው። ምንም ይሄ ስማቸውን አላቃቸውም አሁን ጠፍተውብኛል ረስቻቸዋለሁ። እሱን ግዴታ መቀባት አይጠበቅብንምና ቅባ ቅዱስ ተቀብታችሁ ውጡ። እኔ አሁን ቅባ ቅዱስ ነው ተቀብቼ የምወጣው እሺ። አሁንም ያው እንትን ስለጠፋ ነው እንጂ ተቀብቻለሁ ቅባ ቅዱስና ቅባ ቅዱስ ተቀብታችሁ ውጡ። ጸበልም ተጠመቁ። ህይወታችሁን ቀይሩ። ብዙ ሴቶች ተቀይራችሁ ማየት ፈልጋለሁ። መምህርዬንም ደስተኛ ማድረግ ፈልጋለሁ፣ ደስ እንዲለው ፈልጋለሁ። በዚህ አጋጣሚ ኩልም ሜካፕም ያቆምኩት መጽሐፈ ሄኖክ ምዕራፍ 2ን አንብቤ ነው።